ደረሰች ጣል ጣል ስጋ በሽሮዬ ደረሰች። በሉኝ እንብላ ቤተሰብ እስከ መጨረሻው እሺ። እና የኔ ውድ ቤተሰቦች ልላክላችሁ እንጀራ። ይኸው የሚያምር እንጀራ ነው። እዚህ ጋር ታዩ በጣም ብዙ ነው፣ ይበቃናል። እሺ እልክላችኋለሁ። ያለ እናንተማ እንዴት እበላለሁ? ሰላም ሰላም ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ ይኸው እንጀራ እየጋገርኩኝ ነው እላችኋለሁ። ፍርኖ ዱቄት እንጀራ ትንሽ ነው ያመስኩት። ለነገሩ በጣም ብራውን አልሆነም። እና ምሳዬን ወጥ ሰራና አብረን እንበላለን ማለት ነው። ሽሮ በስጋ ሰራለሁ፣ ከዛ አብረን እንበላለን። እሺ ውዶቼ፣ እዚህ ጋር ያያችሁት በጣም ነው የሚያምረው። በዛ ላይ ደግሞ እርሾ ስለማስቀር ማለት ነው ቆምጠጥ ያለ ነው። ማርማር ምናምን ነገር አይልም። እና ያው በመጥበሻ ነው እንግዲህ የምጋግረው እላችኋለሁ። በጣም ቆንጆ እንጀራ ነው። ጣዕምናው ራሱ አይኑን አያችሁት? ግን ገብስ ትንሽዬ ገብስ አለው፣ የገብስ ዱቄት እና ሞክሩት። ሩዝ እና እንጀራ እንደዚህ እየጋገርኩ ነው የምበላው። ሽሮ እና ሽሮ በስጋ ሰራለሁኝ ማለት ነው ቆንጆ አድርጌ። ከዛ ምሳዬን እንበላለን አብረን። አያችሁት? እንትኑ ጀርባው ራሱ አሪፍ ነው። በቀዝቃዛ ውሃ ነው ያቦካሁት ማለት ነው። በቀዝቃዛ ውሃ ብቻ ነው የማቦካው። በቀዝቃዛ ብቻ ነው የማቦካው። በቀዝቃዛ በቃ ተጀምሮ እስኪጨረስ በቀዝቃዛ ቦካዋለሁ፣ በቀዝቃዛ ጋግረዋለሁ። ምርጥ እንጀራ ነው የሚሆነው። ሞክሩት እሺ፣ ሞክሩትና አስተያየታችሁን ኮሜንት ላይ እጠብቃለሁኝ ውዶቼ። ሞክሩት። ሁሌ ሩዝ አትብሉ። ሩዝ ሲደብራችሁ እንደዚህ ይጋገራችሁ ብሉ። ስታመሱት ደግሞ ቆንጆ ይሆናል። ላችሁ አስተያየት ላይ እሺ፣ ኮሜንት ላይ ማለት ነው። እሺ እንጀራ ያልቃል። አሁን ይሄ ሽሮ በስጋ ልሰራ ነው ማለት ነው። ያያባው ትንሽ ይበልና አብሬ ሰራዋለሁ ማለት ነው። እንጀራዬ ታጥቋል ተጋግሮ። አሁን ደግሞ ስጋዬን ጨመርኩት ትንሽ በስልና አብሬ በርበሬ አድርጌ ደግሞ አቁላለዋለሁ። መጀመሪያ ስጋው እሳቱ ነው እንትን የሚለው በርበሬ ትንሽ ነው ያደረኩት። ለምን ሽሮ ምጥን ነው እንግዲህ ታውቁታላችሁ። የገዛሁት ምጥን ሽሮ ነው፣ ግን ሽሮአቸው ቆንጆ ነው የገዛሁበት ቤት ማለት ነው። ነጭ ሽንኩርትና ማጂን ጨምሩና ነጭ ማጂ ተቁላላ ነው። ነጭ ሽንኩርትና አንድ ማጂ ጨመርኩኝ። አንድ ቲማቲም አደረኩ። በርበሬ ግን አላበዛውም። እንዳቃጠለኝ ደግሞ እንትኑም አለው፣ ሽሮ ራሱ አለው። ሽታው ተውት እንዴት እንደሚል በጣም ነው የምወደው ሽሮ በስጋ። ሁሌም ነው እንደዚህ የምሰራው። እዚህ ጋር ሽሮ ተጠብቀዋለሁ እንትን ላይ እንዳይባቡት በጥብጬ ነው የማደርገው። እዛው ላይ በትኜ ከማረግ እንደዚህ ባረግ ይቀለኛል ጊዜ እንደዚህ ነው የማደርገው ማለት ነው። ፍሩት በጣም ነው የሚጣፍጠው። እውነት እኔ ኢትዮጵያም ለነገሩ እንደዚህ ስጋ ጣልጣል ይሰራል እወዳለሁ። እዚህ ደግሞ በቃ ሱስ የሆነብኝ ሁሌ እንጀራ ስጋግር እንደዚህ ነው እየሰራው የምበላው። እና ቲማቲም ጥብስ ምናምን ሞክሩት፣ በጣም ይጣፍጣል። እኛ ጋር የበግ ስጋ ነበረ። አሁን እየበሰለ ነው። ትንሽ ቅቤ ያረኩበት ገና ሽሮን አልጨመርኩም። ሽሮ አቀላቅላ ትቀላቀላለች። እና ስጋ እንገናኛለን። ሽሮዬን ቃሉን ስጋ በጥጫዋለሁ ጨምርና ይሄ ከለስኩበት ውሃ አሁን በቃ ትንሽ ይፍላልኝ ይዋሃድና ከላይ እንትን ሮዝመሪ እኮ አድርጌበት ነው። ከላይ ይታያል ሮዝመሪ ደረቁ ነበርና
አድርጉበት የተወሰነ። በጣም ነው የሚጣፍጠው። እርጥቡ የለም እና በጣም ነው የሚጣፍጠው። ሽሮ በስጋ ስጋ ጣል ሽሮ ነው የሚባለው እና እየሰራችሁ ብሉ እሺ ውዶቼ። ማዳም ቤት ስትሆኑ እየሰራችሁ ብሉ። ለምን አንዳንዴ ሩዝ የሆነ ያስጠላናል ሁሌ ተደጋጋሚ። እኔ ሲጀመር ኢትዮጵያ ራሱን የሩዝ ብዙ አልበላም። እዚህ የግዴ ነበር የምበላው እና አሁን ደግሞ በቃ እንጀራ ከጀመርኩ በኋላ ጭራሽ ምግብ አይመስለኝም ሌላ ነገር። ይሄንን ብቻ ነው የምበላው እና እየሰራችሁ ብሉ እሺ ማሮቼ። እርሾ ደግሞ እያስቀራችሁ ስትሄዱ በጣም ምርጥ ነው የሚሆነው ጣዕሙ፣ የእንጀራው ጣዕም። ሞክሩት። ደረሰች ጣል ስጋ በሽሮዬ ደረሰች። ብሉን እንብላ ቤተሰብ ውዶቼ። አሁን ደርሷል። ይኸው ምሳዬን ልበላ ነው። እንብላ። ሞክሩት እሺ። በጣም ነው የሚጣፍጠው። ሞክሩትና አሳውቁኝ ማለት ነው። ኮሜንት ላይ አስተያየታችሁን እጠብቃለሁ እና በሌላ ቪዲዮ እስክንገናኝ መልካም ጊዜ። ሞክሩት፣ በጣም ይጣፍጣል። እንደዚህ ጣል በሽሮ ማለት ነው። ሽሮና የዛኔ ትነግሩኛላችሁ እንዴት እንደሚጣፍጥ ማለት ነው። እንጀራዬን እንደማያችሁት ያለ ዲዛይን ለእናንተ ብዬ ነው እንደዚህ እንትን ያልኩት እንጂ ይሄማ ብዙ ነው። አብረን ቢሆን ያው በላው ነበር ሁላችንም እና በጣም ይጣፍጣል እና ሞክሩት እሺ። እንጀራ የራሱ በጣም ምርጥ እንጀራ ነው የሆነው። አመሳችሁት ደግሞ ሲሆን በጣም ምርጥ ነው የሚሆነው። እሺ ሞክሩት። በጣም ነው የሚጣፍጠው እና መልካም ጊዜ ለሁላችሁም። በሌላ ቪዲዮ እንገናኛለን። ኮሜንት ላይ አስተያየታችሁን ጠብቃለሁ። እሺ ውዶቼ ላይክ፣ ሰብስክራይብ አድርጉ።